አርዕስተ ዜና የከተሞች እድገትና ልማት ላይ የህብረተሰቡ ሁለንተናዊ ተሳትፎ ወሳኝ መሆኑ ተገለጸ። የመጠጥ ውሃና የመጸዳጃ አገልግሎት መስጫ ግንባታዎች ለአካል ጉዳተኞች ምቹ እንዲሆኑ ማድረግ ከሁሉም አካላት የሚጠበቅ ተግባር መሆን እንዳለበት ተገለጸ። ከ70 ዓመቷ ሚስቱ መንታ ልጆችን ያገኘው አባት ጠፋ የሚሏቸው ከዜናዎቻችን መካከል ዋናዎቹ ናቸው። ሰላም የተከበራችሁ የከፋ ቴሌቪዥን ተከታታዮች የዕለቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ምህረት አብርሃኑ ቆይታ አደርጋለሁ። የከተሞች እድገትና ልማት ላይ የህብረተሰቡ ሁለንተናዊ ተሳትፎ ወሳኝ መሆኑ ተገለጸ። በቦንጋ ከተማ መልሶ ማልማት ኤንዲፒ ፕላን መሰረት ውስጥ ለውስጥ በሚሰራው መንገድ ምክንያት የሚነሱ ቅሬታዎች ላይ ከነዋሪዎች ጋር ውይይት ተደርጓል። ተጨማሪ አለን። ውይይቱን የመሩት የቦንጋ ከተማ አስተዳደር ብልጽግና ፓርቲ ረዳት ተጠሪና አደረጃጀት ዘርፍ ኃላፊ አቶ ካሳውን ከበደ የቦንጋን ገጽታ ለመቀየር የሁሉም ቁርጠኛ ተሳትፎ እንደሚያስፈልግ ገልጸው ከተማዋን በአዲስ መልክ ለማልማት ፕሮጀክት ተቀርጾ ወደ ስራ መገባቱን በማስታወስ በፕሮጀክቱ የሚለሙ አካባቢ ላይ ያሉ ግለሰብና ቀበሌ ቤቶችን በመለየት አስፈላጊ ግምት ተከፍሎ ለነዋሪዎች ምቹ ሁኔታን በመፍጠር የተግባር ስራ መጀመራቸውን አስረድተዋል። የከተሞች እድገትና ልማት ላይ የህብረተሰቡ ለንተናዊ ተሳትፎ ትልቁን ድርሻ የያዘ መሆኑን የገለጹት አቶ ካሳሁን የተያዘውን የፕሮጀክት ስራ እውን ለማድረግ በየምዕራፍ ለኤንዲፒ ተነሺ ከሆኑ አካላት ጋር በመነጋገር በጋራ መግባባት ተገቢ ነው ብለዋል። በየምዕራፉ በሚከናወነው በኤንዲፒ ፕላን እየተሰራ የሚቀጥል መሆኑን የጠቀሙት አቶ ካሳሁን በአንደኛ ምዕራፍ ከአቶ አባስ መኖሪያ ቤት እስከ አቶ ገበየው ግዛው ባለው 10 የተለያዩ የውስጥ ለውስጥ መንገዶች መኖራቸውን ጠቁመዋል። ግመታው በዘርፉ ባለሙያዎች እንደሚገመትና በግመታ ወቅት ባለቤት ወይም ህጋዊ ውክልና ያለው አካል ተገኝቶ ንብረቱን ማስገመት እንዳለበትም አቶ ካሳውን አሳስበዋል። ለልማት ከሚነሱ አካባቢዎች የውይይቱ ተሳታፊዎች ልማቱ የማህበረሰብ ጥያቄ እንደሆነና የልማቱ ፈላጊና ደጋፊ አካል መሆናቸውን በመናገር ፍትሃዊነትን መሰረት ያደረገ ስራ በማከናወን መንግስት ያከባቢውን ልማት በሚፈልገው አግባብ ከግብ ማድረስ እንዳለበት ገልጸዋል። አስተያየት ሰጪዎቹ አያይዘውም በግመታ ወቅት ምንም አይነት ህዝብና መንግስትን የሚያራርቅ አሰራር እንዳይኖርና ለተነሺው የሚያስፈልጉ ነገሮች እንዲሟሉላቸው በመጠየቅ ለልማት ዝግጁ መሆናቸውን አስረድተዋል። በመጨረሻም አቶ ካሳሁን የነዋሪዎችን ፍላጎት የመለየት ስራ በቅድሚያ እንደሚሰራና የአሰራር ስርዓቱን መሰረት ባደረገ ሁኔታ ለልማቱ ተነሺ ለሆኑ ነዋሪዎች ህጋዊ ልባት እንደሚሰጣቸው ተናግረዋል ሲል የዘገበው የቦንጋ ከተማ አስተዳደር የመንግስት ኮሙኒኬሽን ጽፈት ቤት ነው። የመጠጥ ውሃና የመጸዳጃ አገልግሎት መስጫ ግንባታዎች ለአካል ጉዳተኞች ምቹ እንዲሆኑ ማድረግ ከሁሉም አካላት የሚጠበቅ ተግባር መሆን እንዳለበት ተገለጸ። አካል ጉዳተኞች ጋር በተያያዘ የሚስተዋሉ የግንዛቤ ክፍተቶችን መቅረፍ እንደሚገባ ተመላክቷል። በክልሉ ውሃ ማዕድንና ኢነርጂ ቢሮ ከዋሽ ፕሮግራም ጋር በመሆን በቦንጋ ከተማ ለተከታታይ 3 ቀናት ሲሰጥ የቆየው የአካል ጉዳት አካቶ ስልጠና ተጠናቋል። ፍጹም ተሾመ በኢትዮጵያ ህንጻ ግንባታ አዋጅ ቁጥር 624/2009 አካል ጉዳተኞችን በተመለከተም በአንቀጽ 36 ላይ የሚገነቡ ማንኛቸውም ግንባታዎች አካል ጉዳተኞችን ተጠቃሚ የሚያደርግና ምቹ መሆኑን የሚያረጋግጥ መሆን እንዳለበት ያመለክታል። ነገር ግን በአብዛኛው የሀገሪቱ ክፍል የሚከናወኑ ግንባታዎች ይህንን ተግባራዊ ያደረጉ አለመሆናቸው ይታመናል። በተለይም በመኖሪያ ቤት በትምህርትና ጤና ተቋማት የሚገነቡ የንጹህ መጠጥ ውሃና የመጸዳጃ አገልግሎቶች አካል ጉዳት ላለባቸው ዜጎች ምቹ ለማድረግ የሁሉንም ርብርብ የሚጠይቅ መሆኑን የውሃና ኢነርጂ ሚኒስቴር የኮዋሽ ፕሮጀክት ስራ ተጾታና አካል ጉዳት ስፔሻሊስት ወይዘሮ ማዛ ከበደ ያስረዳሉ። ያው አካል ጉዳተኛ የሆነ ሰው እንደማንኛውም አካል ጉዳት እንደሌለበት ሰው ምርታማ መሆን ይችላል፣ ራሱን ማስተዳደር ይችላል፣ ሀገር መጥቀም ይችላል፣ ቤተሰቡን መጥቀም ይችላል እና ያንን ሰው ወደዚህ ደረጃ ለማድረስ ምን ማድረግ ይኖርብናል የሚለውን ነው እንግዲህ ትኩረት ሰጥተን የተነጋገርነው። አካል ጉዳተኝነት በምን አይነት ሁኔታዎች ሊከሰት ይችላል እንደዚሁም ደግሞ ዛሬ ላይ እንግዲህ በሙያ ዘርፍ ሆኖ አካል ጉዳተኞች በማንኛውም የልማት ስራ መካተት አለባቸው ስንል እዚህ ደረጃ ላይ እንዲደርስ የተከደባቸው ሞዴሎች ምን ይመስሉ ነበር ከዚህ ቀደም የሚለውን ለመነጋገር ሞክረናል። ወይዘሮ ማዛ አክለውም በክልሉ የሚከናወኑ ማንኛቸውም ግንባታ ለአካል ጉዳተኞች ምቹ መሆናቸውን ሰልጣኞች መከታተልና የበኩላቸው መወጣት እንደሚገባቸው አሳስበዋል። ከዚህ በኋላ ሰልጣኞች የሚጠበቅባቸው ልክ እንደተናገርኩት እንዳውም በኮዋሽ ብቻ የሚሰሩ የውሃና የመጸዳጃ ቤት ግንባታዎች ሳይሆኑ በአጠቃላይ ክልሉ
የሚሰራቸውን ግንባታዎች በሙሉ እንዳውም በውሃ ዘርፍ ብቻ ሳይሆን በሌሎች ዘርፎችም ቢሆኑ ለአካል ጉዳተኞችም ምቹ ሆነው መሰራታቸውን ማረጋገጥ ይኖርበታል። እነሱም ይሄንን እንግዲህ አድቮኬት ከማድረግ ባሻገር በሚሰሩበት ስራ ሁሉ ለአካል ጉዳተኞች ምቹ የሆኑ ስራዎችን መስራት። ስልጠናውን የተካፈሉና በኳሽ ፕሮጀክት ከታቀፉት ወረዳዎች የተገኙ ተሳታፊዎች በበኩላቸው ፕሮጀክቱ የተግባር እንቅስቃሴ በመጀመሩ ተጨባጭ ለውጥ እየታየ መምጣቱን ተናግረዋል። ባለድርሻዎቹ ድጋፋቸውን አጠናክረው ለአገልግሎቱ መስፋት የበኩላቸውን ድርሻ እንደሚወጡም ገልጸዋል። የማጠቃለያ ውይይቱን የመሩት የክልሉ ፋይናንስ ቢሮ ምክትል ኃላፊና የመንግስት ፋይናንስ ዘርፍ ኃላፊ አቶ መለሰ ውሩና የውሃ ማዕድንና ኢነርጂ ቢሮ ምክትል ኃላፊና የንጹህ መጠጥ ውሃና ሳኒቴሽን ዘርፍ ኃላፊ ኢንጂነር ፊልታሞ ዲግሎ ፕሮጀክቱ በጊዜ የተገደበ እንደመሆኑ መጠን ጥራቱን በጠበቀ መልኩ ለአገልግሎት እንዲበቃ ሁሉም በጋራ ሊሰራ ይገባልም ብለዋል። በተለይ በአካል ጉዳተኞች ዙሪያ ግንዛቤ በማስፋት የዜጎችን ሰብአዊ መብት ማክበር እንዲሁም ሀገሪቱ ያጸደቀቻቸውን ህጎች ተግባራዊ በማድረግ ረገድ ከሰልጣኞቹ ብዙ የሚጠበቅ መሆኑንም አመላክተዋል። ለዚህ ተግባር ደግሞ የክልሉ መንግስት ድጋፍና ክትትል እንደሚያደርግም የተገኘው መረጃ ያመለክታል። በክልሉ ውሃ ማዕድንና ኢነርጂ ቢሮ የዋሽኮ ፕሮጀክት አስተባባሪ አቶ ለገሰ ገበየው ፕሮጀክቱ እስካሁን በእቅዱ መሰረት እየሄደ መሆኑን በሪፖርት አመላክተው በቀጣይ ጠንካራ የስራ እንቅስቃሴ በመኖሩ ሁሉም ባለድርሻዎች ድጋፋቸውን አጠናክረው እንዲቀጥሉ አሳስበዋል። የሳይለም ወረዳ ገቢዎች ጽፈት ቤት ለደረጃ ሀ እና ለግብር ከፋዮች በደረሰኛ አጠቃቀምና የሂሳብ መዝገባ አያያዝ ዙሪያ የግንዛቤ ማስጨበጫ ስልጠና ሰጠ። የወረዳው የመንግስት ኮሙኒኬሽን ዘገባ ክፍለ ዓለሙ ያቀርበዋል። የውይይት ሰነዱን ያቀረቡት የጽፈት ቤቱ የደንበኞች አገልግሎት የገቢ አሰባሰብና አወሳሰን ዳይሬክተሬት አቶ አበበ ማሞ እንደገለጹት በወረዳው በየወሩ የሂሳብ ሪፖርት የሚያቀርቡ ነጋዴዎች ቁጥር በጣም አናሳ ከመሆኑ ጋር ተያይዞ መንግስት ከዘርፉ ማግኘት ያለበትን ጥቅም ማግኘት አልቻለም። የታክስ ገቢ የመንግስትን ወጪ በመሸፈን የህዝቡን ማህበራዊና ኢኮኖሚያዊ የመሰረተ ልማት ፍላጎቶችን ደረጃ በደረጃ ምላሽ ለመስጠት ዋነኛ የፋይናንስ ምንጭ ከመሆኑን ባሻገር የዋጋ ግሽበትን ለመከላከል ኢንቨስትመንትን ለማበረታታትና ልማትን ለማፋጠን ጉልህ ሚና ይጫወታል ብለዋል። የሂሳብ መዝገብ አያያዝ አስፈላጊነቱ ማንኛውም ነጋዴ የድርጅቱን አጭርና ረጅም ጊዜ ግቦችን እውን ከማድረግ በተጨማሪ ሀብትን በአግባቡ ለመምራትና ለመቆጣጠር እንዲሁም የግምት አሰራርን በማስቀረት ረገድ ከፍተኛ ሚና እንዳለው ጠቅሰው ፍትሃዊ የግብርና ታክስ ውሳኔ ለመስጠት ሚናው የጎላ እንደሆነም አክለዋል። የወረዳው ዋና አስተዳዳሪ አቶ ብራቱ ወየሳ በበኩላቸው ነጋዴው ማህበረሰብ ቀደም ሲል ለአካባቢው ልማት ላሳየው አንድነትና ቁርጠኝነት አመስግነው መሰል ተግባራት ተጠናክረው እንዲቀጥሉ ጠይቀዋል። ማንኛውንም የንግድ ስራ ከመንግስት አሰራር ማዕቀፍ ወጥቶ መስራት ህገ ወጥ ነው ያሉት አስተዳዳሪው ሁሉንም ነገር በመደጋገፍና በመጠያየቅ ለጋራ ልማት በጋራ መረባረብ አለብን ሲሉ አሳስበዋል። በስልጠናው ወቅት አንዳንድ ነጋዴዎች ለግንዛቤ ትምህርት በሚጠሩበት ወቅት በፈቃደኝነት ያለ መቅረብ፣ የሂሳብ መዝገብ ለመያዝ ፈቃደኛ ያለ መሆን፣ የሂሳብ መዝገብ የሚይዙትም ቢሆን ገቢን በመቀነስና ወጪዎችን በመጨመር ያላግባብ ግብርና ታክስ ማስቀረት፣ በየ3 ወሩ በተሳሳተ መልክ ባዶ ሪፖርት ማስገባትና ሌሎች ተግዳሮቶች በወረዳው የገቢ አሰባሰብ ስራ ስኬታማ እንዳይሆን ያደረጉ ምክንያቶች ተብለው መለየታቸውንና ይህም በቀጣይ መስተካከል እንዳለበት ተገልጿል። ከውጭ ከ70 ዓመቷ ሚስቱ መንታ ልጆችን ያገኘው አባት ጠፋ። በምስራቅ አፍሪካዊቷ ሀገር ኡጋንዳ ያልተለመደ ነገር መከሰቱን ተከትሎ የሚዲያዎች ሁሉ ትኩረት ወደዛ ሆኗል። ዘገባው የአላይነ ነው። ቤተልሔም ምሩ ታቀርበዋለች። የካምፓላ ዓለም አቀፍ የጽንስና ሴቶች ሆስፒታል እኛ ያዛውንት የህክምና ድጋፍ ያደረጉበት ተቋም ነው። በዚህ ሆስፒታል እርዳታ አማካኝነትም መንታ ልጆችን መውለድ እንደቻሉ የኡጋንዳ ኤንቲቪ ዘግቧል። እንደ ዘገባው ከሆነ እኛ ያዛውንት በ70 ዓመታቸው ባልተለመደ መልኩ አንድ ወንድና አንድ ሴት ህፃናትን ወልደው መታቀፍ ችለዋል። አሁን ላይ እናትም ሆነ ህፃናቱ በመልካም ጤንነት ላይ ናቸው የተባለ ሲሆን አባትየው ግን ጠፍቷል ተብሏል። እንደ እናትየው አስተያየት ከሆነ የህፃናቱ አባት የጠፋው መንታ ህፃናት እንደተረገዘ ከተነገረ ዕለት አንስቶ ነው። ሆስፒታሉ በማህበራዊ ትስስር ገጹ ላይ እንዳለው የተፈጠረው ነገር የህክምና ስኬት አይደለም፣ ክስተቱ የሰው ልጅ የስነ ልቦና ጥንካሬና አይበገረነት መንፈስ ነው ብለዋል። የህፃናቱ እናት በበኩላቸው ልጆች ስላገኘው በጣም ደስተኛ ነኝ፣ ነገር ግን እንዴት አድርጌ እንደማሳድጋቸው አላውቅም ብለዋል ተብሏል። ምንጫችን አልአይን ነው። አረብ ኤሚሬትስ ለአየር ንብረት ካሳ ክፍያ $100 ሚሊዮን አዋጣች። የተባበሩት መንግስታት ድርጅት በየዓመቱ በአየር ንብረት ለውጥ ዙሪያ የዓለም ሀገራት የአየር ንብረት ለውጥ ባለሙያዎችንና ሌሎች የሚመለከታቸው አካላት ጋር ይመክራል። ብሩክታዊት ብርሃኑ
ይህ ጉባኤ በተባበሩት መንግስታት ድርጅት አባል ሀገራት እየተዟዟረ በየዓመቱ የሚካሄድ ሲሆን የዘንድሮው ዓለም አቀፍ የአየር ንብረት ለውጥ ጉባኤ ከህዳር 20 2016 ጀምሮ በተባበሩት አረብ ኤምሬት አስተናጋጅነት በዱባይ እየተካሄደ ነው። የአረብ ኤምሬት ኢንዱስትሪና ቴክኖሎጂ ሚኒስትሩ ዶክተር ሱልጣን አልጃብር የኮፕ ፕሬዝዳንትነትን ከኮፕ 27 አዘጋጇ ግብጽ የውጭ ጉዳይ ሚኒስትር ሳሜ ሽኩር ተቀብለዋል። ዶክተር ሱልጣን ፕሬዝዳንትነቱን በተቀበሉ በመጀመሪያው ዕለት የአየር ንብረት ለውጥ ጉዳት እንዲመዘገብና ካሳ እንዲከፈል የሚያደርገውን የአየር ንብረት ለውጥ ፈንድ ማቋቋሚያ ረቂቅ ህግ እንዲዘጋጅ አድርገዋል። የተባበሩት አረብ ኤምሬት ለዚህ ፈንድ የሚሆን በቅድሚያ $100 ሚሊዮን እንደምታዋጣ አስታውቃለች። ዶክተር ሱልጣን በዚህ ጊዜ እንዳሉት የአየር ንብረት ለውጥ ጉዳት ፈንድ እንዲቋቋም መደረጉ ለዓለማችን ትልቅ ድል ነው ብለዋል። የአረብ ኤምሬት የውጭ ጉዳይ ሚኒስትር ሼክ አብዱላህ ቢን ዛይድ አልናህያን በኤክስ አካውንታቸው የዓለማችን ማህበረሰብ የአየር ንብረት ለውጥ ጉዳት ፈንድ በመቋቋሙ እንኳን ደስ ያላችሁ ብለዋል። በዚህ ጉባኤ ላይ የ200 ሀገራት መሪዎች ተገኝተዋል የተባለ ሲሆን ብሪታንያ 60 ሚሊዮን ፓውንድ ስተርሊንግ፣ ጀርመን 100 ሚሊዮን፣ አሜሪካ 17.5 ሚሊዮን እንዲሁም ጃፓን $10 ሚሊዮን አዋጥተዋል። የታዳጊ ሀገራት ቡድን መሪ የሆኑት ማርሊን ዲዩፍ በበኩላቸው የአየር ንብረት ለውጥ ጉዳት ፈንድ እንዲቋቋም መወሰኑ ትልቅ ስኬት መሆኑን ተናግረዋል። ይህ ፈንድ ህዳር 22 2016 በይፋ መመስረቱ የሚገለጽ ሲሆን በአመት $100 ሚሊዮን እንደሚዋጣ ይጠበቃል። የዓለማችን ሀገራት ለዚህ ፈንድ የሚያዋጡት ገንዘብ በአየር ንብረት ለውጥ ምክንያት የሚደርሱ ጉዳቶችን በመለየት ካሳ እንዲከፈል ይደረጋል ተብሏል። ከሚቀጥለው አመት ጀምሮ ይተገበራል የተባለው ይህ የአየር ንብረት ለውጥ ፈንድ አሜሪካ የበለጸጉ ሀገራት ገንዘብ እንዲያዋጡ የሚያስገድድ ሊሆን አይገባም በሚል ተቃውሞዋን ገልጻለች። በመጨረሻም ስፖርት በጀርመን አዘጋጅነት ከወራት በኋላ 17 2016 ዓ.ም ጀምሮ በ10 የጀርመን ከተሞች ስታዲየሞች እንደሚካሄድ ይጠበቃል። ጀርመን ከ2006 የዓለም ዋንጫ ውድድር በኋላ የመጀመሪያ የወንዶች ኢንተርናሽናል ውድድር የምታዘጋጅ ይሆናል። የተከበራችሁ የከፋ ቴሌቪዥን ተከታታዮች ለዕለቱ ይዘንላችሁ የቀረብነው ዜናዎች የተከታተላችሁትን ይመስላል። ዜናውን እየመራው ምህረት አብርሃኑ ቆይታ አደረኩ። ሌሎች የጣቢያችን ዝግጅቶች ይቀጥላሉ። መልካም ጊዜ